ጤና ይስጥልኝ ተመልካቾች፣ ዛሬ የማሳያችሁ የቅቤ አነጣጠር ነው። ሰሞናችሁ የምትጠቀሙት ያጣፍጠዋል እንጂ ምንም የሚጎዳው ነገር የለም። እንደዚህ እጨምራለሁ። የጨመርኩት ቅቤ ብዛት አንዱ እዚህ ጋር የምታዩት 16 አውንስ ነው፣ 454 ግራም ማለት ነው። ኦልሞስት ግማሽ ኪሎ እያንዳንዱ። ስለዚህ 1 2 3 ኪሎ ማለት ነው የጨመርኩት ቅቤ። ከዛ ለቅቤ በጣም የሚያጣፍጠው ቅመም ኮረሪማ ነው በብዛት መጠቀም ያለብን። ኮረሪማ ጨምራለሁ። ይሄ የምታዩት ሾርባ ማንኪያ ከኖርማል ሾርባ ማንኪያ ትንሽ ሳይዙ ከፍ ያለ ነው። 1 2 3 4 እዚህ በትልቁ ሾርባ ማንኪያ ከኖርማል ሾርባ ማንኪያ ከፍ ያለ ነው ሳይዙ። 4 ጨምራለሁ 3 ኪሎ። እዛ ሁለተኛው በዛ አድርጌ የምጨምረው ጥቁር አዝሙድ ነው። ጥቁር አዝሙድ እንግዲህ ዝንስ አድርጌዋለሁ። አብሽ እንደምታውቁ ስለሚመር በጣም እንዳይመረን ይጠቅማል። ማመሱ ትንሽ ሾርባ ማንኪያ ተጨምሩበትም ችግር የለውም። በተለይ ብዙ ቅቤ ስትጠቀሙ ጨምር ብታደርጉት የመምረር ጣዕሙ ብዙ ወጥቶ አይታወቅም። ለጤና ግን ጥቅም ስላለው ብንጨምርበትም አይጎዳም። እዚህ ደግሞ ኮሰረት ነው። ለዛሬ 1 ማንኪያ ብቻ አደርጋለሁ። ስናነጥረው ደግሞ ጨምራለሁ። እሳቱን ለኩሰን ከ3 ቀን በኋላ በ4ኛው ቀን ስናነጥረው ኮሰረት መጠኑን እጨምራለሁ። ይሄ የምታዩት የጤና አዳም ፍሬ ነው። በጣም ትንሽ ነው። ቁንጥር አድርጌ ነው ያደረኩት። እንዳለ ጨምረዋለሁ። ይሄ ደግሞ በሶብላ ነው። በሶብላ ፍሬውም የደረቀው ፍሬውም ቅጠሉም አለበት። ክልክል ነው። በአብዛኛው ፍሬ ይታየኛል። ቅጠሉም ሞር ቢኖረው ጥሩ ነው። እሱን ደግሞ ጨምር አድርጌ መጠኑን እጨምራለሁ። ምክንያቱም ጣዕሙን በጣም ስለምወደው እና ሽታውንም በጣም ስለሚያጣፍጠው ቅቤ ስናነጥር። እንደዚህ 4 5 በትልቁ ሾርባ ማንኪያ አደርጋለሁ። በሱ ብላ ነው ይሄ። ሌላ ጥቁር ቁንዶ በርበሬ ነው ይሄ። ቁንዶ በርበሬ እንደዚሁ 2 3 ሾርባ ማንኪያ አደርጋለሁ። ከዚህ ሁሉ ካያችሁት በብዛት የጨመርኩት ምንድነው ኮረሪማ ነው። ምክንያቱም ኮረሪማ ዋና ቅመም ስለሆነ ማለት ነው። እና ቅጠል ቢሆንም ፍሬ ነገር ቢሆንም እንትኑ እሱ ብላው እሱም ያጣፍጠዋል። አሁን እንደዚህ አድርገን ከድነ ነው እንተወዋለን። ለስንት ቀን? ለ3 ቀን ቢያንስ ለ3 ቀን እንደዚህ እንተወዋለን። መጀመሪያ ግን ብረት ድስቱ የታጠበና የደረቀ መሆን አለበት። ለምን 3 ቀን ሙሉ ውጭ ላይ በምናስቀምጠው ጊዜ አንዳንዴ 4 ቀን ማስቀምጠዋለሁ። ያጣፍጠዋል። ከቅመሙ ጋር ይዋሃዳል። በኋላ ስናነጥረው በደንብ የቅመሙ ጣዕም በቅቤው እርጥበት ርሶ ስለሚሰነብት ሞር የቅመሙን ጣዕም ይይዛል ማለት ነው ቅቤው። ለዛ ነው ውጭ የምናስቀምጠው አንደኛ። ሁለተኛ ይሄ በጣም ውሃ የሚለውን ጣዕሙን በጣም ለጋነቱን ትንሽ እንዲቀይር ያደርገዋልና ቆንጆ ይሆናል ማለት ነው። ስለዚህ እስከ 3 ቀን እንደዚህ እናስቀምጠዋለን። ግን በየቀኑ እኔ የማደርገው በየቀኑ ወጥ ስሰራ የሆነ ነገር ሳሞቅ ስቶቡን በምለኩስበትና አብስዬ በምጨርስበት ሰዓት የራሱ የሆነ ብታጠፉትም ስቶቡን ካጠፋችሁት በኋላ እሳቱን ካጠፋችሁት በኋላ ሙቀት አለው። እዛ ሙቀት ላይ እንደዚህ ጠጋ አድርገን ብናስቀምጠው ይሄ ፍሪዘር ውስጥ የተቀመጠ ቅቤ ስለሆነ ላላ እንዲል ያደርገዋል። ያኔ
ትንሽ ላላ ሲያደርግልን ሙሉ ለሙሉ ማቅለጥ ሳይሆን ላላ እንዲል ማድረግ ያስፈልጋል። አብስለን ስንጨርስ በምናገኘው የስቶቭ ሙቀት ማለት ነው። ስለዚህ ትንሽ ላላ ሲያደርገው ምን ማድረግ አለብን? በማንኪያ እንደዚህ ማዋሃድ አለብን። ቂቤው ሲላላ ይሄንን የጨመርነውን ደረቅ ቅመም አብሮ እንዲመዘምዘው ማዋሃድ አለብን ማለት ነው። እሳት ለኩሰን አናቀልጠውም። የምናቀልጠው ሌላ ወጥ ሰርተን ወይም ቁርስ ሰርተን ወይም ምሳ ሰርተን ስናጠፋው እሳቱን በሚቀረው ሙቀት ብቻ ይሆናል ማለት ነው። ለስንት ቀን? ለ3 ቀን ኤቭሪዴይ እንደዛ እናደርገዋለን። ቢያንስ ለ3 ቀን። 4ኛ ቀን ብትጨምሩ ያጣፍጠዋል እንጂ ችግር አይኖረውም። ግን ማዋሃድ በየቀኑ አትርሱ። የጠፋ እሳት ላይ ሙቀቱ እንዲያገኘውና ቂቤውን እንዲያላለው በማድረግ ለማዋሃድ እንዲመቸን ከደረቅ ቅመሙ ጋር ማለት ነው። እንደዛ እያደረግን ኤቭሪዴይ እያገናኘን ከደረቅ ቅመሙ ጋር ቂቤውን እያዋሃድን እንትወዋለን። እሳት አንለኩስም እንዳትረሱ። ሙቀቱ ላይ ብቻ ነው የምናስቀምጠው በጠፋ እሳት። ለ3 ቀን እንደዛ አድርገን በ4ኛው ቀን እንገናኛለን። እሺ፣ ጤና ይስጥልኝ ተመልካቾች። ጤና ይስጥልኝ ተመልካቾች። ባለፈው እንግዲህ ከ3 ቀን በፊት ቂቤ ለማንጠር ለጋውን ቂቤ 3 ኪሎ የሚሆን ቂቤ ከቅመማ ቅመም ጋር ጨምረን ለ3 ቀን እንዲቆይ ያደርገናል። በየቀኑ ግን እያገናኘሁ ነው ያቆየሁት። አቅልጬ ሳይሆን እንዲሁ የጠፋ እሳት ላይ ትንሽ ቂቤው ለላ እንዲልና ከቅመሙ ጋር እንዲገናኝልኝ የሞቀ እሳት ላይ ያደረግኩ ላላ ሲል እያገናኘሁት የሰነበቱት ከቅመሙ ጋር በደንብ እንዲዋሃድ ማለት ነው። ዛሬ ደግሞ 4ኛ ቀን ነው። እንደዚህ ለኩሰዋለሁ። ለኩሳችሁ እያገናኙ እስከሚቀልጥ ድረስ ቀልጦ እስኪጨርስ ድረስ ቀደም ካሳየኋችሁ ከጨመርኳቸው ቅመሞች በተጨማሪ የጨመርኩት ትናንትና ቅርንፉድ፣ የተፈጨ ቅርንፉድ 1 ሾርባ ማንኪያና ቀረፋ ደግሞ እንዲሁ ዝም ብዬ 3-4 የሚሆን ቀረፋ እዚህ ጋር የምታዩት ቀረፋ ነው። 3 ነጭ ሽንኩርቶች፣ ትንሽ ደግሞ ዝንጅብል ብጬ ስጨርስ ያደረኩት እንደዚህ ይሄ የምታዩት አረፋ እንግዲህ ሲቀዘቅዝ ይጠፋል፣ አይኖርም። ከቀዘቀዘ በኋላ ደግሞ እንደገና እንገናኛለን ለማጥለል ማለት ነው። የነገረውን ቂቤ ለማጥለል። እሺ ተመልካቾች እንግዲህ እሳቱን አጥፍተን ቂቤው በዚህ ቀዝቅዞ ቀርቧል። ሽታው በጣም ደስ ይላል። እዚህ በወንፊት ማለት ነው። ለማንኛውም አንጥራችሁ በዚህ ቆንጆ ቂቤ አንጥራችሁ ሞክሩት። ስለተመለከታችሁ በጣም አመሰግናለሁ።